ፈትዋው ላይ እንደገለጹት እኔ የሚመስለኝ ቢድዓ ነው ብለው አስቀምጠዋል። ስለዚህ እኔ ይሄ ቢድዓ ነው የሚመስለኝ። حكم صلاة التهجد في آخر الليل جماعة في رمضان حيث ظهر من يقول إنها بدعة. ርዕሱንም ደግሞ ያለ አግባብ ልንለጥጠውና ያለ ቦታው ልናስገባው አይገባም። ጉዳዩ የአቂዳ ርዕስ አይደለም፣ ፊቅሃዊ ጉዳይ ነው። ሰላም አለይኩም ወራህመቱላህ። ትናንት የተሐጁድ ሶላትን አስመልክቶ በሰራሁት ቪዲዮ ላይ አንዳንዶቻችሁ የሼክ መሐመድ ሐሚዲን ፈትዋ ላይ ሜንሽን እያደረጋችሁ ነበር። ቪዲዮ አዲስ አይደለም፣ እኔ ያየሁት የዛሬ ዓመት ነው። ከዛ በፊትም የተለቀቀ ቪዲዮ ይመስለኛል። ለማንኛውም ሼክ መሐመድ ሐሚዲን የተሐጁድ ሶላትን አስመልክቶ ያላቸውን የራሳቸውን ምልከታ አስቀምጠዋል። የራሳቸውን ያልኩበት ምክንያት ፈትዋው ላይ እንደገለጹት እኔ የሚመስለኝ ቢድዓ ነው ብለው አስቀምጠዋል። ስለዚህ እኔ ይሄ ቢድዓ ነው የሚመስለኝ። ይህ እንደ አንድ ዑለማ ፈትዋ ሊያዝ ይችላል። ትናንት የተሐጁድ ሶላትን አስመልክቶ በሰራሁት ቪዲዮ ላይ የዑለሞችን ፈትዋ አይደለም ያቀረብኩ ያለሁት። ከሌ ይቻላል ብለዋል ከሌ አይቻልም ብለዋል የሚልን አይደለም ያቀረብኩ ያለሁት። ነብዩ ሰለላሁ ዐለይሂ ወሰለም አሽረል አዋኺርን በተለያዩ ዒባዳዎች ከመለየታቸው ተነስተን ከነብዩ ሰለላሁ ዐለይሂ ወሰለም ተግባር የምንይዘውን አቋም ነው እንጂ ያስቀመጥኩት የዑለሞችን ፈትዋ አይደለም ያቀረብኩ ያለሁት። ነገር ግን የዑለማን ፈትዋ ከሆነም ደግሞ ማቅረብ የተፈለገው ተሐጁድን አስመልክቶ አሽረል አዋኺር ላይ ተራዊህ ከተሰገደ በኋላ ተሐጁድ መስገድን አስመልክቶ ይቻላል፣ ምንም አይነት ችግር የለበትም፣ እንዲሁም የተወደደ የሆነ ተግባር ነው ብለው ፈትዋ የሰጡ ታላላቅ የዘመናችን ዑለሞች አሉ። ከነዚህ ታላላቅ ዑለሞች ውስጥ በአሁን ሰዓት በዘመናችን ሙፍቲል መምለካ ተደርገው የተሾሙት አልሼክ ሷሊህ አልፈውዛን ሐፊዘሁላህ እሳቸው የሰጡት ፈትዋ ነው። ሼክ ሷሊህ አልፈውዛን በአሁን ሰዓት ላይ የተሐጁድ ሶላትን ቢድዓ ነው የሚሉ ሰዎች አሉ፣ እንዴት ነው ተብለው ተጠይቀው የሰጡትን መልስ እንመልከት። ما حكم صلاة التهجد في آخر الليل جماعة في رمضان حيث ظهر من يقول إنها بدعة وكذلك الزيادة على 11 ركعة؟ هؤلاء كسالى يريدون النوم ويلتمسون لأنفسهم الأعذار ويثبطون الآخرين. هم إذا صاروا كسالى ولا يريدون الخير لماذا يثبطون الناس عن التهجد في رمضان وفي العشر الأواخر؟ هل الصحابة يكونون مبتدعة؟ الصحابة كانوا يصلون التهجد جماعات في المساجد، هل هم مبتدعة؟ أليسوا صلوا خلف الرسول صلى الله عليه وسلم صلاة التراويح ليالي من رمضان؟ لكن هؤلاء كسالى ويريدون، وربما بعضهم أئمة مساجد ويشق عليهم الصلاة بالناس ويريدون التخلص فيلجؤون إلى هذه الحيل. بدعة هذا ما الأصل، هذا كذا وكذا. نعم. እንደሰማችሁት ሼክ ሷሊህ አልፈውዛን በቅጥል ስማቸው በቅየቱ ሰለፍ በመባል የሚታወቁት ታላቁ ዓሊም ቢድዓ ነው የሚሉ ሰዎችን ምን ብለው ነው የተናገሩት? እንዳጠቃላይ ሼኹ የሰጡት ፈትዋ ምንድነው? ሃኡላኢ ኩሳላ፣ እነዚህ ሰዎች የሚሰላችሁ የሆኑ ሰዎች ናቸው፣ ሰዎችንም ከትልቅ ኸይር ነገር እያገዷቸው ነው ያሉ በጣም ነገሩን ጠንከራ አድርገው እየተናገሩ ነው የነበረው። ልክ እንደዚሁ አልዓላመቱ ቢኑ ዑሰይሚን የሰጡትንም ፈትዋ ማዳመጥ ትችላላችሁ። አሁንም አልሼክ ሱለይማን አልሩሐይሊ ይህንን ጉዳይ በደንብ አብራርተው ፈትዋ የሰጡበት አለ። ያንንም ሂዳችሁ ማዳመጥ ትችላላችሁ። ይህንን ሁሉ ማቅረብ ያስፈልገው ለምንድነው? ጉዳዩ የዑለሞችን ንግግር ከማጣቀስ አኳያ ከሆነ ነው። አለበለዚያ በተሐጁድ ሶላት ጉዳይ የነብዩ ሰለላሁ ዐለይሂ ወሰለም ተግባር ብቻ በቂያችን። በመጀመሪያ ሼክ መሐመድ ሐሚዲንም ሲናገሩ ተራዊህ ሶላትና ተሐጁድን የሚለዩ ሰዎች ትክክል አይደሉም ብለው ነው የተናገሩት። ተራዊህን ወይም ተሐጁድና ተራዊህን የሚለዩ ሰዎች ስህተት ላይ ነው ያሉት የሚል ቀናዓ አለኝ። ለምን ሰላት ሌሊት ነው ራሱ ተራዊህ? ምክንያቱም ሁሉም የሌሊት ሶላት ነውና። ሁሉም የሌሊት ሶላት ከሆነ የሌሊት ሶላትን መስገድ ሱና የሆነ ተግባር ነው። በየትኛውም ወቅት መስገድ የሚፈቀድ ተግባር ነው። የሌሊት ሶላት ሊባል ዘንድ በሌሊቱ ክፍል ሊገኝ እንጂ በየትኛውም የሌሊት ክፍል ላይ መስገድ ሱና የሆነ ተግባር ነው። መጀመሪያ ላይ ሰገድነ፣ ከዛ መጨረሻ ላይ ሰገድነ፣ ምናልባት ደግሞ መሀል ላይም ብንጨምርበት አሁንም ከሌሊቱ ክፍል ውስጥ እስከሆነ ድረስ የሌሊት ሶላት በሚለው ሊጠቃለል ይችላል። አሽረል አዋኺር ላይ ከሌላው ቀናት በበለጠ ለምን እንደገና የሌሊት ሶላት ተጨማሪ ይጨመራል፣ ተሐጁድ ተብሎ ይጨመራል ለሚለው ደግሞ በቂ የሆነ መልስ ከነብዩ ሰለላሁ ዐለይሂ ወሰለም ድርጊት አይሻ ረዲየላሁ ዐንሃ ትነግረናለች። በምትመለከቱት መልኩ ሙስሊም ላይ በተዘገበ ሐዲስ አይሻ ረዲየላሁ ዐንሃ ምን ትላለች? ካነ ነብዩ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊል ዐሽሪል አዋኺር ማ ላ የጅተሂዱ ፊ ገይሪ። ነብዩ ሰለላሁ ዐለይሂ ወሰለም ዐሽረል አዋኺር ላይ
በሌላው የረመዳን ቀናት የማያደርጉትን ኢጅቲሃድ፣ ትግል፣ ጥንካሬ፣ ብርታትን ያሳዩ ነበረ ብላ ትናገራለች። የሌሊት ሶላት ረመዳን ላይ ይሰግዱ ነበረ። አሽረል አዋኺር ላይ በጣም ይጠነክሩ ነበር። ቁርአንን ይቀሩ ነበር። አሽረል አዋኺር ላይ በጣም ይበረቱበት ነበረ። የትኛውንም አይነት ዒባዳ አሽረል አዋኺር ላይ እንደሚሰሩት አይሰሩም ነበረ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይህ ነቢዩ ሰለላሁ ዐለይሂ ወሰለም አሽረል አዋኺር በተለየ መልኩ መለየታቸው እኛም በፈለግነው ዒባዳ አሽረል አዋኺርን እንድንለይ መስመር የከፈተልን ትልቅ የሆነ አስል ነው። የሌሊት ሶላትን መጀመሪያ ላይ ሰገድን፣ ከዛም ሂደን አረፍ ብለን እንደገና ተመልሰን መተን ደግሞ እንሰግዳለን። ይህንን በተመለከተ ፈትዋም ካስፈለገ ታላላቅ የዘመናችን ዑለሞች ፈትዋም የሰጡበት ጉዳይ ነው። ስለዚህ ጉዳዩ ይህን ያህል ሊያወዛግብ የሚገባ ጉዳይ አይደለም። ርዕሱንም ደግሞ ያለ አግባብ ልንለጥጠውና ያለ ቦታው ልናስገባው አይገባም። ጉዳዩ የአቂዳ ርዕስ አይደለም፣ ፊቅሃዊ ጉዳይ ነው። ስለዚህ በዚህ ርዕስ ላይ ከማስረጃ አኳያ የተሻለ ነው ብለን ያሰብነውን የዑለማ ፈትዋ መከተል እንችላለን። ስለዚህ ሌሎችም ጉዳዮች ዑለሞች እንደዚህ የሚለያዩባቸው ጉዳዮች ላይ ከማስረጃ አኳያ ጠንከር ያለ ነው ብለን የምናስበውን ተከትለን መሄድ እንችላለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።